ሰላም ጤና ይስጥልኝ። በዛሬው ቪዲዮአችን ስፖርት ጂም እየሰራን ክብደታችን የማይቀንስባቸው ምክንያቶችንና መፍትሄዎቹን የምናይ ይሆናል። ብዙ ሰዎች ክብደት ለመቀነስ ሲፈልጉ እንግዲህ ቀጥታ ጂም ይገባሉ። ይህ በጣም ጥሩ ነው። ስፖርት ለጤና ወሳኝ ነው። ግን ስፖርት ብቻውን ክብደት ለመቀነስ በቂ ላይሆን ይችላል። የጂም ጥረት ከክብደት መቀነስ ጋር የማይሄድባቸውን ሁለት ዋና ዋና ምክንያቶች የመጀመሪያው እንግዲህ የተመጣጠነ ምግብ እጥረት ነው። ክብደት ለመቀነስ የሚጀምረው ከምግብ ነው። ስፖርት ብትሰራም የምትመገበው ምግብ የካሎሪ ይዘቱ ከሚያቃጥለው በላይ ከሆነ ወይም ጤናማ ካልሆነ ክብደት አትቀንስም። ብዙ ሰዎች ስፖርት ሰርተናል በሚል ስሜት ከመጠን በላይ ይበላሉ ወይም ጤናማ ያልሆኑ ምግቦችን ይመርጣሉ። የምትመገበውን ምግብ በፕሮቲን፣ ፋይበር የበዛባቸው አትክልቶችና ፍራፍሬዎች እንዲሁም ጤናማ ስብ በአመጋገብ ውስጥ ይኑር። ከተመገብከው ካሎሪ በላይ ለማቃጠል ሞክር። ስለዚህ እንደዛ የምታደርግ ከሆነ ክብደት ይቀንሳል ማለት ነው። ሁለተኛው የእንቅልፍ እጥረትና ጭንቀት ነው። በቂ እንቅልፍ ካላገኘ ወይም በከፍተኛ ጭንቀት ውስጥ ከሆንክ ሰውነት የክብደትን መቀነስ የሚከላከሉ ሆርሞኖችን ያመነጫል። እንቅልፍ ማጣት የረሃብ ሆርሞን የሆነውን ግሪሊን እንዲጨምር ያደርጋል። ጭንቀት ደግሞ የኮርቲሶል ሆርሞን እንዲጨምር በማድረግ ስብ ሰውነታችን ውስጥ እንዲከማች ያደርጋል። ስለዚህ በየቀኑ ከ7 እስከ 9 ሰዓት የሚሆን ጥራት ያለው እንቅልፍ ለመተኛት መሞከር አለብን ማለት ነው። እንግዲያውስ ጂም እየሄድክም ክብደት የማይቀንስ ከሆነ እነዚህ ምክንያቶች ተመልከት። ክብደት መቀነስ የስፖርትና የአመጋገብ ጥምር ውጤት ነው። ዛሬውኑ እነዚህን እርምጃዎች ተግብርና ለውጡን ተመልከት። መልካም ጊዜ።